ቤተሰቦች ዲዛይነር ቃሲም ነኝ። ዛሬ ደግሞ አዳዲስ ሚስጥሮችን አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በእውነት ብዙ ነገሮችን ትጠቀማላችሁ። በእኔ ይሁንባችሁ። በጣም ወሳኝ የሆኑ ነገሮችን አሳያችኋለሁ። በተለይ አምስተኛው የመጨረሻው ላይ ትልቅ ሚስጥር አለ እዛ ጋር። በተለይ ለዲዛይነሮች፣ ለጀማሪዎች እየተማራችሁ ላላችሁ ለሁላችሁ የሚጠቅማችሁ ነው። ከኔ ጋር ሁሉ ቤተሰብ እንሁን፣ አብረን ብዙ ነገሮችን እንማር ነው። ይሄ ማሽን እንደሚታወቀው ዲጂታል ማሽን በመባል ይታወቃል። ዲጂታል ማሽን ደግሞ መጠን በጣም ደስ ይላል፣ ይመቻል። ምንም የሚረብሽ ድምፅ የለም፣ አይረብሻችሁም። በጣም ጥሩ ነው። ይሄንን ማሽን የምትጠቀሙ የተሻለ ነው ለስፌት፣ በተለይ ለብዙ ነገሮች ለመስራት ይሄን ማሽን ተጠቀሙ። ይሄ የማሽኑ ፓርት ይሄኛው የመኪናው ጭንቅላት ወይም ሄድ ፓርት ይባላል። ዲጂታል ስዊንግ ማሽን ብዙ ጊዜ የምንጠቀምበት ወይ ደግሞ ኢንዱስትሪያል ስዊንግ ማሽን በመባል ይታወቃል። ያው ሰዎቹ እንደ ኤንቫይሮንመንት የተለያየ ስም ሰጥቷል። ይሄ ማሽን በዋነኛነት የሚጠቅመን ስፌትና የስፌት ስራዎችን ለመስራት እንጠቀምበታለን። ይሄን ማሽን ይሄን ይመስላል ማለት ነው። ስቲች ለማድረግ እና አሴምብል ለማድረግ እንጠቀማለን። እስቲ ስለዚህ ማሽን አንዳንድ ክፍሎችን ላሳያችሁ። ይሄኛው የክር ማስቀመጫ ዘንግ ይባላል ማለት ነው። ክር ብዙ ጊዜ የምናስቀምጥበት የክር ማስቀመጫ ዘንግ ይባላል። እዚህ ጋር ደግሞ ክር ማጠንጠን ስትፈልጉ እዚህ ጋር በመቀየር በዚህ በኩል ቀዳዳ በማስገባት መጠቀም ትችላላችሁ። ይሄኛው ደግሞ የክር ማስገቢያ ቀዳዳ በመባል ይታወቃል። ክሩ በትክክል እዚህ ውስጥ መግባት አለበት፣ ያለበለዚያ ስራችሁ ይበላሽባችኋል። ይሄንን አድርጉ። ክር በስርዓት እዚህ ውስጥ ማስገባታችሁን ቼክ ማድረግ አለባችሁ ማለት ነው። ሌላው በምንሰፋበት ጊዜ ምን እንደምንጠቀም አብረን እናያለን። የመጀመሪያው እኛው ፕሬሰር ፉት በመባል ይታወቃለች። ይሄ ፕሬሰር ፉት ይባላል። ብዙ ጊዜ ወይም መርገጫ አማርኛ እዚህ ስር ጨርቅ ምናምን ለማስገባት ስንፈልግ ይሄንን ፕሬሰር ፉቱን በዚህ ማንሳት ትችላላችሁ። ከዛ ተባላችሁ። እዚህ ጋር ደግሞ እኛው ፊዶክ ትባላለች። ፊዶክ ፎርወርድ ዘ ፋብሪክ ነው። ብዙ ጊዜ ጨርቃችንን ወደፊት የሚገፋል፣ በምንሰፋበት ጨርቅ ወደፊት እንዲጎትት የሚያደርግ ነው ማለት ነው። ሌላው እዚህ ጋር ነው የምትመለከቷት። እቺኛው ደግሞ ትሬድ ጋይድ ትባላለች ወይም ክር መሪ ትባላለች። ብዙ ጊዜ በምንሰፋበት ሰዓት ትንቀሳቀሳለች። እኛው ትሬድ ጋይድ አያችሁ እንድትንቀሳቀስ በጣም ትንቀሳቀሳለች። ሌላው ደግሞ ይሄ ባክ ስቲች በመባል ይታወቃል። ወደ ኋላ ለመቋረጥ ስትፈልጉ ይሄኛው ባክ ስቲች በመባል ይታወቃል። ይሄኛው ፕሬዠር ይባላል። ይሄ ፕሬዠር